እንኳን ለ85ኛው የአርበኞች ድል ቀን አደረሰን። የአባቶቻችን ልጆች ነን። የአባቶቻችን ልጆች ነን ስንል በጥራት በስራ በትጋት ሁሌም ከፊት ሆነን ነው። አባቶቻችን ታማኝ ሆነው ሀገር እንዳስረከቡን ሁሉ ዛሬም እኛ ለደንበኞቻችን ጥራትን ታማኝነትን ልናስረክባቸው ዝግጁ ሆነናል። እንኳን አደረሰን። ቴምሮች ነን። እንኳን ለ85ኛው የአርበኞች ቀን በሰላም አደረሳችሁ። አሁን ላይ አርበኝነት በስራና በተግባር የሚገለጽበት ነው። ዛሬ ላይ ቆሞ ነገን ታሪክ የሚያወሳቸውን ቤቶችን ቴምሮ ፕሮፐርቲስ ለደንበኞቹ በግንባታና በማስረከብ ላይ ይገኛል። እንኳን አደረሰው በድጋሚ ቴምር ፕሮፐርቲስ። እንኳን ለ85ኛው የአርበኞች የድል በዓል አደረሳችሁ። ማህበረሰብን መገንባት ኃላፊነታችን ነው። ቴምር ፕሮፐርቲስ ማህበረሰብ የሚገነባባቸው ቤተሰብ የሚመሰረትባቸው አፓርትመንቶችን እየገነባ ነው። እንኳን አደረሳችሁ። እኛ ቴምር ፕሮፐርቲዎች አርበኝነትን በሁለት መንገድ እንገልጸዋለን። የመጀመሪያው ቃልን በመጠበቅ፣ ሁለተኛው ደግሞ ሀገርን በመገንባት እንገልጸዋለን። ሀገርን መገንባት ማለት አርበኞች ወይም ደግሞ አባትና እናቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ለትውልድ ያሳለፉልንን ሀገራችንን በመጠበቅ ድርጅታችንም ቴምር ፕሮፐርቲስ ደግሞ የመኖሪያ አፓርትመንት ቤቶችን ፍላጎት በመረዳት በጥንቃቄ ጥራታቸውን በጠበቀ ሁኔታ የመኖሪያ አፓርትመንት ቤቶችንም የንግድ ሱቆችንም ለበርካታ የቤት ፈላጊና የሱቅ ፈላጊዎች ሀገርን በመገንባት በማስረከብም እናምናለን። ሁለተኛው ታማኝነት ወይም ደግሞ ቃልን መጠበቅ ነው። አርበኛ ቃሉን ይጠብቃል፣ ኃላፊነትም ይወስዳል፣ ለቃሉም ደግሞ ታማኝ ነው። ለዛም ነው እናት አባቶቻችን የወሰዱትን ኃላፊነትና ቃል በመጠበቅ ደማቸውን አፍስሰው ይችን ሀገር ሆና እንድትቀጥል ያደረጉልን። እኛም ደግሞ የቤት ፈላጊ ደንበኞቻችን ወደኛ ሲመጡ የሰጡንን ትልቅ ቃል ኃላፊነትን በመውሰድና ቃላችንን በመጠበቅ ለደንበኞቻችን በጥራትም በጊዜውን በመስራት እንዲሁም ደግሞ መድረስ ባለብን ልክ ለደንበኞቻችን ታማኝነታችንን የእውነት እንደ አርበኛ እየገለጥን እንገኛለን። እንኳን ለአርበኞች ቀን አደረሳችሁ።